ጤና ይስጥልኝ እንደምን አላችሁ የተከበራችሁ የግሎባል ዴይሊ ኒውስ ቤተሰቦች እኔ ቤቲ ነኝ ዛሬ ማርች 29 2026 አዳዲስ እና ትኩስ ዜናዎችን ይዤላችሁ ቀርቤያለሁ በዛሬው ፕሮግራማችን ኢትዮጵያ በኢንቨስትመንት ፎረሟ ያገኘችውን የ13 ቢሊዮን ዶላር ስምምነት በአሜሪካ ፕሬዝዳንት ዶናልድ ትራምፕ የአመራር ውድቀት ምክንያት በመላው አሜሪካ እየተካሄደ ያለውን ግዙፍ የኖኪንግ የተቃውሞ ሰልፍ እንዲሁም በመጨረሻም አንድ አዝናኝ ዜና ይዘንላችሁ ቀርበናል። አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ በኢትዮጵያ ለሁለት ቀናት ሲካሄድ የቆየው ኢንቨስት ኢን ኢትዮጵያ 2026 የቢዝነስ ፎረም ከ13 ቢሊዮን ዶላር በላይ የሚያወጡ የኢንቨስትመንት ስምምነቶችን በማስመዝገብ ትናንትና ተደናቋል። ይህ ስምምነት በማኑፋክቸሪንግ፣ በግብርና፣ በታዳሽ ኃይልና በግንባታ ዘርፎች ላይ ያተኮረ ሲሆን ከተጠበቀው 2.4 ቢሊዮን ዶላር በላይ በመመዝገብ ትልቅ ስኬት እንደሆነ የኢትዮጵያ ኢንቨስትመንት ኮሚሽን ገልጿል። በሌላ በኩል ደግሞ አዲስ አበባን ጨምሮ በሀገሪቱ የተለያዩ ክፍሎች የነዳጅ እጥረት አሳሳቢ መሆኑ ተነግሯል። የትራንስፖርት ችግሩን ለማቃለል ሲባል መንግስት አስፈላጊ ያልሆኑ የመንግስት ሰራተኞች ዓመታዊ እረፍት እንዲወጡ መመሪያ አስተላልፏል። ወደ ቀጣዩ መረጃችን ስናልፍ ዛሬ ማርች 28 በዩናይትድ ስቴትስ ትልቅ ትኩረት የሳበ ሀገራዊ ክስተት እየተካሄደ ይገኛል። የዶናልድ ትራምፕን የአመራር ውድቀት ትራምፕስ ሊደርሺፕ ፌሊየር በመቃወም በመላው አሜሪካ በሚገኙ ዋና ዋና ከተሞች የኖ ኪንግ ማርች ኢን ዩኤስኤ ወይም ንጉስ አንፈልግም የተሰኘ ግዙፍ ሰላማዊ ሰልፍ እየተካሄደ ነው። በመቶ ሺዎች የሚቆጠሩ አሜሪካውያን በዋሽንግተን ዲሲ፣ ቦስተን፣ ሳን ፍራንሲስኮና ፍሎሪዳ አደባባዮች ወጥተዋል። ሰልፈኞቹ ፕሬዚዳንት ትራምፕ የዜጎችን መብት እየጣሱ ነው፣ እንዲሁም ሀገሪቱን ወደ አምባገነንነት እየመሩ ነው በሚል ከፍተኛ ተቃውሞ እያሰሙ ይገኛሉ። በሳን ፍራንሲስኮ በሺዎች የሚቆጠሩ ሰዎች ትራምፕ ማስት ጎ ናው እና ኖ ኪንግስ የሚል ግዙፍ ጽሑፍ በባህር ዳርቻ ላይ ሰርተው ታይተዋል። በመጨረሻም የዕለቱን ዜናዎቻችንን ፈገግ በሚያደርግ አዝናኝ መረጃ ፈኒ ኒውስ እንቋጫለን። በቴክኖሎጂው ዘርፍ በዩታ ግዛት ሄበር ሲቲ የፖሊስ ዲፓርትመንት የፖሊሶችን የሰውነት ካሜራ ባዲ ካም ቪዲዮ በማዳመጥ ሪፖርት የሚጽፍ አርቲፊሻል ኢንቴሊጀንስ ኤአይ መጠቀም ጀምሮ ነበር። ነገር ግን ይህ ኤአይ ከዕለታት አንድ ቀን ሪፖርት ሲያቀርብ አንድ ፖሊስ ወደ እንቁራሪትነት ተቀይሯል ሼፕ ሽፍትድ ኢንቱ አ ፍሮግ ብሎ ጽፎ አሳውቋል። ነገሩ ሲጣራ ፖሊሱ ስራ ላይ ያለ ከበስተጀርባው The Princess and the Frog የተሰኘው የካርቶን ፊልም ድምጽ ይሰማ ስለነበር አርቲፊሻል ኢንተሊጀንሱ ያንን ሰምቶ ፖሊሱ ወደ እንቁራሪት ተቀየረ ብሎ በይፋ ሪፖርት አድርጓል። ይህ አስቂኝ ቴክኖሎጂ ስህተት በዓለም ዙሪያ የሳምንቱ መነጋገሪያ እና መሳቂያ ሆኗል። ለዛሬ የያዝንላችሁ ዘገባዎቻችን እነዚህን ይመስሉ ነበር። የዕለቱን የግሎባል ዴይሊ ኒውስ ዊዝ ቤቲ ፖድካስታችንን ስለተከታተላችሁ ከልብ እናመሰግናለን። ወቅታዊና ዕለታዊ መረጃዎችን በፍጥነት ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። እንዲሁም በአፕል ፖድካስት፣ በአይሃርት ሬዲዮ እና በስፖቲፋይ ፎሎ በማድረግ ቤተሰብ ይሁኑ። እኔ ቤቲ ነበርኩኝ። ለሀገራችን ሰላምን፣ ለሁላችሁም ደግሞ መልካም ጊዜን ተመኘው። ቸር ሰንብቱ።